አባቴ ኩባዊ ነው፣ እናቴ ኢትዮጵያዊ። የሜካፕ ወጪ በዛብሻል ማለት ነው። እኔ ሜካፕ ተጠቃሚ አይደለም። የእግዚአብሔርን ስጋና ደም ተቀብሎ ሰው እንዴት ይዋሻል? ዶክተር ስራ ነው፣ ጥበቃ ስራ ነው፣ አስተማሪ ስራ ነው አይደለ? ፊት ለፊት ሲመጣ አርቴ የኔ ህይወቴ ምናምን ይልሻል። ከጀርባ ግን መጽሐፍ ቅዱስን የሚያክል ነገር እቸንችና በሐሰት ስትመሰክር በጣም ደንግጬ ነበር። ኢስላም ካኒና ተክጄ አውቃለሁ። ሰላም ተመልካቾቻችን፣ አዲሱ የልቤ ሰው ሾው ተጀምሯል። እየተጫወትን የልባችንን ሰው የምናመሰግንበት ነው። እናንተም ወደኛ እየመጣችሁ እንዲህ እየተጫወትን የልባችንን ሰው እናመስግን። ከስር ባለው ስልክ ተመዝገቡ። ዛሬ ሂዊን ይዤላችሁ መጥቻለሁ። ሂዊዬ እንግዲህ ይሁን ስለመጣሽ አመሰግናለሁ። እኔም እንግዳ አድርገሽ ስለጋበሽኝ በጣም አመሰግናለሁ። ሂዊ ኮሪያዋ ለምንድን ነው ሂዊ ኮሪያ የምትባይ? ኮሪያ ጋር ልጄ ተምሬ ነበረ እና ኮሪያኛ ያው ትንሽ እችላለሁ። ጽሁፎች ላይ ሴቭ ማረገው ምናምን በኮሪያኛ ነውና እሱን ሳይው ኮሪያዊ ትመስላችኋለሁ፣ ግን ኮሪያዊ አይደለሁም። አባቴ ኩባዊ ነው፣ እናቴ ኢትዮጵያዊ። እንዴት ወደዚህ የሚያገባሽ? ከልጅነቴን ጀምሮ ፈልጎ ነበር ሙያውንና ሲያጫጭር ድባሞች የቤተክርስቲያን ስራዎችን ሰራ ነበረ። 6 ኪሎ ክሬቲቭ ትምህርት ቤት ተመርቄ ነው ወደ ሙያው የገባሁት። እንደውም ከተመረኩኝ ከረጅም ጊዜ በኋላ ነው ወደ ሙያው የገባሁት። የፊልም ሙያ አክቲንግ ሙሉ ኮርስ አክቲንግ፣ ስክሪፕት ራይቲንግ፣ ዳይሬክቲንግ፣ ኤዲቲንግ፣ ካሜራ ሁሉንም። የመጀመሪያ ፊልምሽ ምንድን ነው? የመጀመሪያ ፊልም የቀለጠው መንደር ከነ ሸዋፈራው ደሳለኝ ጋር ከነ ቴዎድሮስ ፍቃዱ ጋር። ምን ያህል ፊልሞች ሰርተሻል? ወደ 30 ምናምን። የምትወጂው ፊልም የትኛው ነው ከሰራሹ? ያው የመጀመሪያ ስለሆነ የቀለጠው መንደርን በጣም ወደዋለሁ። ምን ያህል ተከፍሎሻል ለመጀመሪያ ፊልምሽ? ተከፍሎኛል እንዴ? አይመስለኝም። የተከፈለኝ አይመስለኝም። ብዙ በነፃ ሰርተሻል ማለት ነው? አይ ከዛ በኋላ ትንሽም ቢሆን ብሩ እያተከፈለኝ ሰርቻለሁ። ትንሽ ነው ብሩ? በቂ አይደለም። ያው በቂ አይደለም። ለአንዳንዶች ከበቂ በላይ ነው እየተከፈለ ያለ። ምክንያቱም ኢትዮጵያ ካለችበት የኢኮኖሚ ደረጃ እኔ ለአክተር የሚከፈለው ክፍያ በቂ ነው እላለሁ። አንቺ እንዴት ነው? ከምን አንጻር በቂ አይደለም ማሽ? የዩቲዩብ ክፍያ በቂ አይደለም ለኔ ነው እንደኔ በቂ አይደለም ብዬ ነው የማስበው። በእርግጥ የሁሉም ክፍያ ይለያያል። አይ ነው የሁላችሁም ክፍያ እንደሚለይ። በቂ ነው የምልበት ምክንያት በጣም በአጭር ቀን ሰርታችሁ የምታገኙት ነገር ለኔ በቂ ነው። ምክንያቱም ኢትዮጵያ ውስጥ ያለ ለምሳሌ ዶክተር ልትወስጂ ትችያለሽ፣ አስተማሪዎች ልትወስጂ ትችያለሽ። ወሩን ሙሉ ለፍተው ደሞዛቸው 9000 7000፣ እነሱም እንግዲህ ቤት ኪራይ እየከፈሉ ቤተሰብ እያስተዳደሩ ነው የሚኖሩት። እናንተ ግን በአጭር ለምሳሌ 2 ቀን ምናምን 3 ቀን ይከፈላችሁ። ከነሱ ከአንጻራዊ ስታዩ እንዴት ነው በቂ? ምክንያቱም እነሱም እየኖሩ ነው፣ እናንተ ደግሞ በዚህ በአጭር ቀን በጣም በትናንሽ ቀኖች በጣም ብሩ ይከፈላችኋልና እስኪ ይሄን ነገር አብራሪ። አንቺ ሙያው ላይም ስላለሽ በደንብ ጠቅቀሽ ታውቂዋለሽ ክፍያውን አይደለ? አሁን እኔ ከዶክተር ጋር ከከዲ ጋር ምናምን ሳይሆን እኛ ሙያውን እያወዳደርኩኝ ያለሁት እኔ ከምሰራው አንጻር ወይም ሳምበዲ በቃ አንድ ተዋናይ ለምሳሌ የዩቲዩብ ተዋናይ እንደሚሰራው ልክ በሚሰራው ልክ እየተከፈለው አይደለም። እኔ እየተከፈለው አይደለም ነው ማለት። አንቺ ሙያው ላይ ያለሽ በደንብ ታውቂዋለሽና እኔ እየተከፈለው አይደለም ማለት በቂ አይደለም፣ ክፍያው በቂ አይደለም ብዬ ነው የማስበው። አሁን ካለንበት ሲቹዌሽን፣ ኢትዮጵያ ካለችበት ሲቹዌሽን ሁሉ ነገር ውድ አይደለም። ኢቭን ለምሳሌ የቀረጻ ቦታ ሩቅ ሆኖ መኪና የሌላቸው ሰዎች አሉ። በራይድ ነው የምትሄጂው። ምክንያቱም ሻንጣ ትይዣለሽ፣ የምስለ ሻንጣዎች ስለምትይዢ ያንን ሻንጣ ይዘሽ ታክሲ ለታክሲ እየተዟዟርሽ አትጠቀሚም። ራይድ ነው ልትይዥ የምትችይው። ሲቀጥል ሴት ከሆነች ጸጉሯ፣ ጥፍሯ፣ መዋቢያ እቃዎቿን ምናምን ገዛዝታ ነው የምትመጣው። እዚህኛው ፊልም ላይ በሰራችበት ልብስ እዚህኛው ፊልም ላይ አትሰራም አይደለም። እዚህኛው ፊልም ላይ በሰራችበት ጫማ እዚህኛው ፊልም ላይ አትሰራም። በጣም ከባድ ነው። ምክንያቱም ኦዲየንሱ የሚያውቀው ያንን ነገር አንዱ ፊልም ላይ በሰራሽበት ልብስና ጫማ አንደኛው ፊልም ላይ አሰሪ። ስለዚህ ወይ መግዛት ይኖርባታል ወይ የሆነ ነገር። ምናልባት የሴቶች ክፍያ ዩቲዩብ ላይ ትንሽ ያንሳል ይመስለኛል። አዎ እንዴት ነው መሰለሽ? ለምሳሌ ዶክተር ላልሹ ነገር ዶክተር ይሄዳል አይደል? ይሰራል፣ ስራውን ይመለሳል። ሜቢ ሊያወጣ የሚችለው ትራንስፖርት ነው አይደል? እኛ ጋር ግን ስትመጪ ተዋናይ
ለዚህ ፊልም ለዚህ ሙቪ የሚያስፈልጉትን እቃዎች በጠቅላላ አሟልቶ ይዞ ነው የሚመጣው። ፕሮዲሰሩ አያደርግም፣ ፕሮዲሰሩ አይሰጥም። ለምሳሌ ምን አይነት አልባሳት፣ ትራንስፖርት አገልግሎትም አንዳንዱ አይሰጥም። የማይሰጣል የሚሰጣል መዋቢያ እቃዎች፣ ፀጉር፣ ጥፍር ምናምን የምታያቸው ነገሮች በሙላ ለዚህ ለፊልም የሚያስፈልጉ ትርፍ ነገሮችን በጠቅላላ ከዛ ከተከፈለሽ ብር ነው የምታወጪው። ስለዚህ ለአንቺ ትርፍ የሚኖርሽ በጣም ትንሽ ብር ነው። ስለዛ እኛ እንደሌላው ወጪያችን አነስ ያለ አይደለም። ለስራው ራሱ ብዙ ወጪ እናወጣበታለን ነው። ለስራው ለራሱ ከሚከፈለን ላይ ብዙ ወጪ እናወጣለን። የሜካፕ ወጪ ይበዛብሻል ማለት ነው። እኔ ሜካፕ ተጠቃሚ አይደለም፣ እግዚአብሔር ይመስገን። የጥፍር ወጪ ነው የምንም። ከዚህ ከፊልሙ ሙያ ውስጥ ማረሽው ገጠመኝሽ ምንድነው? ፈታ የሚያደርግናል ስ በማለት ሳቅ እያለን እኔ የሆነ ጊዜ ጎንደር ላይ ሄጄ ነበረ እና አንድ ሴትዮ ሰላም አሉኝ። በቃ ከኮሳሙ ምናምን በጣም ነው ወደዱኝ ምናምን፣ እንግዲህ በሆነ ፊልም ላይ ማለት ነው። ከዛ በኋላ ግን እሷ አይደለችም አሉ። ያችኛዋ አማርኛ ብዙ አትችልም፣ ይችኛዋ እኮ ይበለጣችኝ አሉ። ለካ የቀለጠው መንደርን አይተውታል ማለት ነው። እና የቀለጠው መንደር ላይ ኮልታፋ ሆኜ ነው የምሰራው። ብዙ አማርኛ ማትችል ኮሪያዊት ሆና ብዙ አማርኛ ማትችል ሴትና ኮልታፋ ናት። ያው እንግዲህ የውጭ ዜጎች አማርኛ ሲያወሩ እንደዛ ሆኜ ነበር የምሰራው እና ያን ፕሮናንሴሽን ነው የጠበቁት እሳቸው። ፐርፌክት ስለሆኑባቸው ይችማ አማርኛ ከኔ ትበልጣለች፣ እሷን ትመስላለች እንጂ እሷ አይደለችም አሉና በዛ ነገርኳቸው። ያ ለፊልሙ ነው፣ እኔ ነኝ ግን እዛ ጋር ለፊልሙ ነው እንደዚህ ሆን ነው አልኳቸው። ይሄ ለኔ ደስ የሚል ገጠመኝ ነው። ደስ ይላል። በጣም ነው የሚያዝናናው። ሂዊ እስኪ ስለ ራስሽ ስለ ህይወትሽ ትንሽ አውሪ። 2 ሴት ልጆች አሉ፣ ሃሌሉያ እና አቅሌሳ ይባላሉ። እንግዲህ በልጅነት እግዚአብሔር ትችላለች ብሎ ልጆች ሰጥቶኛል። ከልጆቼ ጋር እናትና ልጅ አይደለም ቤት ውስጥ እንደ ታላቅ እህትና እንደ ታናናሽ እህቶቼ ነው የምንኖረው ቤት ውስጥ ማለት ነው። እና እንቀላለዳለን፣ እንስቃለን፣ እንጫወታለን፣ ቁም ነገር ባለበት ቁም ነገር እናወራለን። በጣም ጎበዝ ስነ ስርዓት ያላቸው ቆንጆ ልጆች አሉኝ። እግዚአብሔር የተመሰገነ ይሁንና እኔ እንደ እናት አይደለም ነው ቤት ውስጥ እንደ ጓደኛ እንደ እህት ነኝ ማለት። ብዙ ትልቋ ልጄ ጓደኞች እናትሽ አይደለችም እያሉ እየተከራከሩ ብዙ ሰው ወደ ቤት ይዘብኝ ትመጣለች እና እናቴ አይደለች ትለኛለች እና እናታቸው አልመስልም። የትም መንገድ ላይም ስንሄድ መዝናኛ ቦታ፣ ካፌ ውስጥ፣ ቤተክርስቲያን፣ የትም አይነት ቦታ ላይ ስንሄድ እናትና ልጆች አንመስልም። ለብዙ ሰው ጥያቄ ነው። በጣም ነው የሚገርማቸው ልጆቼ ናቸው ስል ትንሿን እንደውም ትንሽ ያንገራግራሉ፣ ያምኑኛል። ትልቋ አንደኛ ቁመት ትበልጠኛለች። በጣም ረጅም ስንት ዓመቷ ነው? አሁን 13 ዓመቷ። በቃ አንመስልም እናትና ልጅ። እግዚአብሔር የተመሰገነ ይሁን። በዚህ ሙያ ውስጥ የሁለት ልጆች እናት እንዴት ነው? አይከብድም? ያው አስቸጋሪ ልጆች ቢሆኑ በጣም ይከብድ ነበር እውነት ለመናገር። እኔ ደግሞ ቤተሰቦችን ያግዙኛል። ለምሳሌ ስራ ካለኝ፣ ቀረጻ ካለኝ፣ ይሄ ወይ ከአዲስ አበባ ውጭ የምወጣበት ጉዳይ ካለ ቤተሰቦች አሉ፣ በጣም ያግዙኛል። እግዚአብሔር የተመሰገነ። ስለዚህ እኔ አሁን ከልጆቼ ጋር ምንም ከስራ ጋር ከምን ጋር እኔ ልጆቼን እንደዚህ የማመጣበት ምክንያት የለም። ይሄ ምክንያት አይሆንም። ልጆቼ በምንም መልኩ በምንም ስራ ካለኝ ቤተሰቦች አሉ፣ ቤተሰቦቼ ይመጡልኛል፣ ወይ ደግሞ ቤተሰቦቼ ጋር ወስዳቸዋለሁኝ። ስራዬን በአግባቡ እሰራለሁ ማለት ነው። እንደነገርሽኝ ወደ 30 ፊልሞች ሰርተሻል። እንደ ሌሎች አርቲስቶች አትታይም፣ ብዙ ጊዜ ድብቅ አይነት ነገር ነሽ እና አናይሽም። ለምንድን ነው? የራስሽ ምክንያት ይኖርሻል። እዚህ ሙያ ውስጥ ከገባሁኝ 3 ዓመት ከ6 ወር ከ7 ወር አካባቢ ነው እና ኢንተርቪው ለማንም ሰጥቼ አላውቅም። እንዴት ነው አልወድም ነው የሚባለው? የዛ ሰው አይደለሁም። ፊልሞች ሲመረቁ ሄዶ የማስመረቅ እንደዚህ አርቲስቶች የሚገኙበት ቦታ ላይ ሄዶ መታየት፣ የሆነ ነገር ላይ መታየት ጎበዝ አይደለም ማለት ፍላጎቱ የለኝም። ለምን እንደሆነ አላውቅም። ጥሩም ሊሆን ይችላል፣ መጥፎም ሊሆን ይችላል፣ አላውቅም። ግን ምንድነው መታየት የሚበዛበት ቦታ ላይ ተገኝቼ አላውቅም። እንድትታይ ፊት ለፊት እንድትመጪ የሚያደርግ ስራ ነው። እንዴት? ለምን? እሱ ልክ ነሽ እኮ ግን በቃ ስራዬን እሰራለሁ። እኔ ስራዬን እንደ ስራ ነው የማየው። ዶክተር ስራ ነው፣ ጥበቃ ስራ ነው፣ አስተማሪ ስራ ነው አይደለ? ስለምወደው የሚሆን ሰርቻ ወደፊት የከተተ በቃ ይሄ ግዴታ ሄጄ ፊልሞችን ማስመረቅ፣ እነሱ አርቲስቶች የሚበዙበት ቦታ ሄዶ መቀመጥ፣
ኢንተርቪው መስጠት ምናምን ይሄ እንትን አይደለም እንደሆነ አላውቅም። ብዙ አልወጣም። ፊልም ላይ ሲሆን ብቻ ነው ካሜራ ፊት መቀር እንጂ ከዛ ውጪ ለካሜራ ብዙም አይደለም። አክቲቭ አይደለሽም ቲክቶክ ላይ ብዙ ያን ያህል አክቲቭ አይደለሽም። ቪዲዮዎች ላይ አክቲቭ አይደለሽም ማለት ነው። ቲክቶክም እንደው ዝም ብዬ የሰራኋቸውን ስራዎች ዝም ብዬ እንደ ማስታወቂያ አለቃለሁኝ እንጂ ቲክቶክ ላይቭም ገብቻ አላውቅም። 2 ቀን ገብቻለሁኝ ለበጎ አድራጎት ስራ መግባት ስለነበረብኝ በእኔ ቲክቶክ አካውንት 2 ገብቻለሁ ለበጎ አድራጎት ስራ። አንዱ የቤተ ክርስቲያን፣ አንዱ ለታመመ ሰው። ከዛ ውጪ ላይቭም ገብቻ አላውቅም። ቲክቶክ ላይም እንደዚህ እየሰራሁ መለቅሰው አይደለም። ምናልባት መዝሙር ካልሆነ መስተቀር ሌላ ነገር ካሜራ ፊት ለፊት ብዙም የለውም ከፊልም ውጪ ነው። ቲክቶክ ቪዲዮዎች ላይ አንድ ቪዲዮ ፖስት አድርገሽ አይቼ ነበር። ትንሽም ስሜት ሰጥተሽ ስላወራሹ ስለሱ ልጠይቅሽ ብዬ ነው። የእግዚአብሔርን ስጋና ደም ተቀብሎ ሰው እንዴት ይዋሻል? በዚህ ደረጃ ይዋሻል እንዴ? የሚመስል አይነት ቪዲዮ ሰርተሽ ለቀሽ ነበር። ገጥሞሽ ነው? አይተሽ ነው? ከምን አንጻር ያንን እንደሰለት ይቻልሽ? ምን አይተሽ ነው? በራሴ ህይወት ገጥሞኝ አንድ የሆነ የፍርድ ቤት ኬዝ ነበር። የሆነ ሰው የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋና ደም የተቀበለች መጽሐፍ ቅዱስን የሚያክል ነገር እጇን ጭና በሐሰት የሚሰክር በጣም ደንግጬ ነበር። ይዛን ቀንና በራሴ ላይ የተመሰከረው የንብረት ነው እና በሐሰት መንፈስ ስትመሰከር ከክርስትናችን አንጻር ስለማይሆን በጣም ደንግጬ ነበር እና በጣም በስሜት የሚሰራሁት እንደ አይነት ቪዲዮ ለቅቄ አላውቅም። ማለት በቃ በጣም ብዙ ሰው ነው የደወለልኝ፣ ብዙ ሰው ነው እዛም ኮመንት የሰጠኝ። በጣም ደንግጬ ስለነበረ በራሴ የደረሰ ነገር ነው። ለዛ ነው የመሰከረችብሽ መታ። ከባድ ነው በጣም ያው ስላልጠበቅሽን አንቺ የሚከብድሻል ላይ ነው። እኔ ሌላው ቢከድ ምንም አይመስለኝም፣ ግን እንደ አንድ ኦርቶዶክስ ተዋህዶ እምነት ተከታይ ግን የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋና ደሙ ወስዶ በዚህ ልክ ያው መጽሐፍ ቅዱስ የሚያክል ነገር መቶ ለመስከር በሐሰት በጣም ከባድ ነው። ለዛ ነው በጣም ከብዶኝ ስለነበረ ቪዲዮ የሰራሁት ለዛ ነው። ቁስ ነገር ነው መቼም ለቁስ ነገር ብትካሰሱ ነው ለንብረት ነው በጣም ከባድ ነው። በተለይ ስጋው ደሙ ተቀብለሽ እንደ ክርስቲያን እንደው ባትቀበይ እንኳን እንደ ክርስቲያን መጽሐፍ ቅዱስ ይዘሽ መምታት በሐሰት ከባድ ነው። ደግሞ እዛ ደረጃ ደርሰሽ ትንሽ ይከብዳል። በጣም ስለደነገጥኩኝ በሰላም አልፎልሻል፣ ግን ወጥቶልን እንዴቱም ድንጋጤውም ለቆሻለሁ። በሰዓቱ የዛለት ብቻ ነበረ በጣም ደንግጫለሁ እና የዛለት ደንግጬ ነው የሰራሁት። ከዛ በኋላ ግን እኔ ለክርስቶስ ነው ነገሮችን አሳልፍ የምሰቀው። እግዚአብሔር ታላቅ ነው። በነገሮች ሁሉ ጣልቃ የሚገባው እግዚአብሔር እውነትን ለማክ እግዚአብሔር አይደል? ስለዚህ የእውነቱን ነገር ክርስቶስ ያሳየናል። እኔ ያሳየን እንደሚያሳየሽ እርግጠኛ ነኝ። ለእግዚአብሔር ሰጥቼ ዝም ብያለሁ። እግዚአብሔር አንቺ ደግሞ በትልቁ ይክስሻል። በህይወቴ ይሄንማ ባላረኩት ብለሽ የምትጸጸችበት ነገር አለ? ጠባሳ ጥሎብኛል እኮ የምትይወታለሽ? አንዳንዴ ልጅ ሆነሽ ወይም ደግሞ ቤተሰብ የሚልሽን ነገር አለመስማት በጣም ትልቅ ስህተት ነው። አጥፍቻለሁ፣ የሆነ ጥፋት የሆነ ስህተት ሰርቻለሁ እና ያ ባይሆን ኖሮ ነበረ። ግን ደግሞ ሆኖም አልተሰበርኩም። እግዚአብሔር ተመሰገነ ይሁን። ቤተሰብ የሚልሽን ባለመስማት ነው። ቤተሰብ የሚለኝን ባለመስማቴ ጥሩ ያልሆነ ህይወት ውስጥ ገብቼ ነበረ። ግን አሁን አልወደኩም፣ አልተሰበርኩም። በጊዜው እውነታው ታወቀና እኔም ሳልሰበር ሳልታመን ሳልሞት ከዛ ህይወት ውስጥ ወጥቻለሁ። እግዚአብሔር ይመስገን። ከባድ ነበር። እንኳን ለሰላም ወጣሽ። አሜን። ሂዊ ምን አይነት ሴት ነሽ? ለቤተሰቧ ለልጆቿ ሴትነት እኔ ያው ለቤተሰቦችም ልጅ ነኝ፣ ለልጆቼም እናት ነኝ እና ያው ሴትነት በጣም ከባድ ነው። እስፔሻሊ እንደኔ ልጆች ያላት ሴት ልጆች የምታሳድግ ሴት ያው በዚህ እድሜ በጣም ቻሌንጅ አለው። በጣም ከባድ ነው። ግን ደስ ያው እጸልያለሁ አይባልም አይደለም፣ ግን እኔ በጣም ጸሎተኛ ነኝ እጅግ በጣም እና ደግሞ እማማረር ሰው አይደለሁም። ማለት ተፈትኜ ያለፍኩባቸው ቀናቶች ብዙ ናቸው። ይሄ ደስ የሚል ህይወት ኖሮኝ አያውቅም። በጣም
ብዙ ፈተና ነበር። ልጆች ወልጄ በማሳደግ ላይ ያለ ህይወት፣ በኑሮዬ ላይ፣ በቤቴ ላይ ብዙ ነገሮች፣ ብዙ ደስ የማይሉ ነገሮች አልፈዋል። ግን ለሁሉም አማርሬ አላውቅም። እግዚአብሔርን ሁሌ እያመሰገንኩት ነው። ምክንያቱም ያ ነገር ያ ቦታ ለእኔ አልተገባኝም ነበር ማለት ነው። ስለዚህ ክርስቶስ ለእኔ ያዘጋጀው ነገር ነበረ፣ ወይም ያዘጋጀልኝ ቦታ አለ ብዬ ስለማስብ ያችን ቦታ ጠብቃለሁ። እንደሞ እንደሚሳካ እንደሚሆን ተስፋ አደርጋለሁ። አማርሬ አላውቅም። ጥሩ ነገር አላሳለፍኩም፣ ጥሩ ያላሳለፍኩ እስቲል ማለት ነው። ጥሩ ያልሆኑ ነገሮች አሉ። አንዳንዴ ያው ሚዲያ ላይ የማታወጫቸው ብዙ ነገሮች አሉ አይደለ? ለምሳሌ ክህደት ተክጄ አውቃለሁ ስቲል ማለት ነው። እና እንዴት ብዬ ልንገርሽ፣ አንድ ሰው ወይም አንድ ሴት ልጆቿን ስታሳድግ ብር ብቻ ዋጋ የለውም። ሰው ያስፈልጋል አይደለ? ደደን ሰው ያስፈልጋል። ብር ስላለሽ ምንም የሚፈጠር ነገር የለም። ከምንም በላይ ሰው ነው የሚያስፈልግሽ። እና ከጎንሽ ሰው ኖሮና ሳይኖር አንድ አይነት ህይወት አይደለም የሚኖረው። እኔ ብዙ ጊዜ ፈተናዎች ገጥመውኛል ከምነግርሽ በላይ ልጆችን በማሳደግ ላይ ያለ ነገር ማለት ነው። በጣም ብዙ ፈተና። እግዚአብሔር የተመሰገነ ይሁን እያለፍኳቸው ነው። በእግዚአብሔር እርዳታ እያለፍኳቸው ነው እና እግዚአብሔር ይመስገን። ይሄ ነገር ሴትን ያስተምራል፣ ትምህርት ይሆናታል ብለሽ የምትይው ነገር ያለፍሽበት መንገድ፣ ምክንያቱም ብዙ ነገር የሚያስተምር ይመስለኛል ያለፍሽበት መንገድ። አንድ ከቤቷ ገና ላልወጣች ሴት ምን ትያለሽ? እኔ አንድ ከቤቷ ላልወጣች ሴት ወይም ወደ ትዳር ውስጥ ላልገባች ሴትም ሊሆን ይችላል፣ ወንድም ሊሆን ይችላል፣ የምታገቡትን ሰው ሳትመርጡ፣ ያንን ሰው ሳታውቁት፣ በአግባቡ ሳታውቁት፣ ሴትም ሆነች ወንድም ሆነ ወደ ትዳር ውስጥ ባይገቡ ነው የምለው። ምክንያቱም ከባድ ነው በጣም። ሴት ልጅ ምን ያህል ድረስ ትታገስ ያለሽ? አንድ ሴት ልጅ ካገባች በኋላ ለቤቷ፣ ለባሏ፣ ለልጆቿ እጅግ በጣም ታማኝ ናት። በጣም ወንድ ታማኝ አይደለም እያልኩ አይደለም፣ የወንዱን አይደለም እያወራ ያለሁት። አንድ ሴት ትዳር ከያዘች በኋላ በቃ ቤቴን ነው የምትለው። ቤቷን፣ ባሏን፣ ልጆቿን መስዋዕትነት ላልሽው ነገር ማለት ነው። አንዳንዴ አለመግባባት ይፈጠራል። አለመግባባት አለ አይደለም? ቤትሽ ውስጥ አለመግባባት ካለ ወይ ደግሞ አለመተማመን ካለ በጣም ከባድ ነው። አለመግባባት ቀን በቀን ጭቅጭቅ ነው የሚፈጥረው። ያ ጭቅጭቅ ወደ ስድብ ይሄዳል። ስድቡ ወደ ዱላ ያድጋል አይደለ? አሁንም እኮ እየሞቱ ያሉት እህቶቻችን እኮ በእንደዚህ አይነት ነገር አይደለ? ጭቅጭቁን ታግሰው ያልፋሉ፣ ስድብ ላይ ይደርሳሉ። ስድቡ ወደ ዱላ ይቀየራል አይደለ? ከዱላው በኋላ ደግሞ ያው ሞት እየመጣ ብዙዎቻችን አሁን እያየን ያለው ነገር ማለት ነው። ምናልባት ጭቅጭቅ ደረጃ ከደረሰ አንድ ሰው ወይም አንድ ባልና ሚስት በቤታቸው ጭቅጭቅ ከተጀመረ እኔ በራሴ ልንገርሽ ብዙ ነገሮችን ታግሼ ላልፍ እችላለሁ። በጣም ብዙ ትሄጃለሽ፣ የሆነ የማይገባሽ ሌቭል ድረስ ትሄጃለሽ አይደለ? ከዛ ሰው አይደለሽ የሚበቃሽ ሰዓት አለ። በዛ አንቺ በቃኝ በምትይበት ሰዓት ማንም ቢመጣ ይቅርታ ብትባይ፣ ማንም ሰው ቢመጣ ብትለመኝ፣ ምን ብትይ አትመለሽም። በቅቷል ማለት ነው ነገሩ ብዬ ነው የማስበው። ያ ፍቅር አልቋል ማለት አይደለ? እኔ እንደዛ ነው የሚሰማኝ። ስለዚህ አይታ ያች ሴት የማይሆን ነገር እንደሆነ ስታውቅ ውልቅ ብላ መውጣት ነው ያለባት። መሞት የለባት። ምኑ ጋር ውልቅ? ለምሳሌ ሴት ልጅ ገደብ አላት። በጣም ትዕግስተኛ ናት። ትዳር ላይ ምንም ቢያደርጋት ምንም ብትሆን፣ ስፔሻል ልጆች ካሉ ደግሞ ለልጆቿ ብዙ መስዋዕትነት ትከፍላለች ማለት በቃ መሄድ የሌለባትን ነገር ሁላ ትሄዳለች። በቃ የሆነ ሌቭል ላይ ትደርሳለች። ሲበቃት ነው የሚበቃት። ሲበቃት ትወጣለች። ሲበቃት ግን አንዳንዱ ደግሞ አይ በቃ እዚሁ ልሙት ብሞት ይሻለኛል ብለው የሚቀሩ ሰዎች አሉ። እኔ ከእነሱ ውስጥ እኔ መኖር እፈልጋለሁ። አንዳንዱ ይመስለኛል ሴት ልጅ ብድግ ብላ ማለት ከባድ ሁኔታ የሚያየች ብድግ ብላ ለመውጣት የሚያስቸግራት ኢኮኖሚ በብዛት ጥገኛ የመሆን ነገር እና ራስ ላይ መስራት ሴት እንዴት ነው የራሷ ነገር ቢኖራት በተለይ ወደ ትዳር ውስጥ ከመግባቷ በፊት? አዎ ያው ሁሉም ሰው ሴቶችም ወንዶችም የራሳቸው ነገር አላቸው። አንዳንዴ በጣም የሚመጡባት ተጽዕኖ ከጥገኝነት የሚመጣ ይመስለኛል። ጥገኛ ሆና ስለምትኖር የራሷ ነገር ቢኖራት ትዳር ውስጥ ከመግባቷ በፊት የራሷ ነገር ቢኖራት ግዴታ ይገባል ይየም ድንገት እንኳን ባሏን ብታጣ ፋይናንሻሊ አሪፍ መሆኗ ለራሷም ጥቅም ነው። አዎ
ከትዳር በፊትም ስራም ቢኖር ትዳር ውስጥም ስራ ቢኖር ምንም ጉዳቱ አይታየኝም። ምክንያቱም ጥገኛ ከመሆን ነው የምትድነው ሴቷ፣ ወይ ደግሞ ፋይናንሻሊ ሼር ታደርገዋለች ለልጆቿም፣ ለራሷም፣ ለቤቷም፣ ለባሏም የሚመጣው ገንዘብ ለዛ ቤት አይደለም። ጥገኛ ወጥቶን ይመረጣል። ስፔሻሊ የኢትዮጵያ ሴቶች እኮ አብዛኞቹ ወጥተው አይሰሩም፣ በባል ጥገኛ ናቸው። ስለዚህ የሆነ ነገር እንኳን ቢመጣ የሆነ ነገር እንኳን ቢሆን ይሄ መውጣት እንኳን ብትፈልግ ማለት በቃ ይሄ ፍቺ ደረጃ የሚያደርስ ነገር ቢኖር እንኳን ለመውጣት ትፈራለች። አያድርገው ባለቤቷ እንኳን እንደው በህይወት ባይኖር ወጥታ ለመስራት አትችልም። በጣም ከባድ ነው ጥገኛ የሆነች ሴት ማለት ነው። በቃችን ልጆቿን ኮንትሮል ማድረግ አትችልም፣ ልጆቿን ማሳደግ አትችልም። በጣም ነው የሚከብዳት። ወጥታ መስራት የለመደች ሴት ግን ባል ኖረም አልኖረም ትኖራለች እና ስራ ብትሰራ ባይነኝ። ወደ ፊልም ሙያ መልስሽ ደግሞ እስኪ ወጣ መለስ እያለን እንጫወትና ወደ ፊልም ሙያ ስመልስሽ እስኪ ኢንዱስትሪው ላይ ምን ማለት የምትፈልጊው ነገር አለሽ? አሁን ያን ኢንዱስትሪ የፊልም ኢንዱስትሪ ላይ እንግዲህ ተምሮ የመጣና ሳይማር የመጣ አለ። ሁላችንም የምናውቀው ነው። በምንድን ነው ልልሽ የቻልኩትኝ? ስነ ስርዓት ዲሲፕሊን። በቃ ስነ ስርዓት የትኛው ሙያ ላይ ስነ ስርዓት ያስፈልጋል። ስፔሻሊ የኛ ሙያ ደግሞ ስነ ስርዓት ያስፈልገዋል አይደለ? አብዛኛው ቦታ ላይ ይሄ እንዴት ነው የይድረስ ስራ የሚባል ነገር አለ። በቃ ዝም ብለው ለብር ብለው የሚሰሩ ሰዎች አሉ። ለምሳሌ በጥራት ተሰራ በጥራት አልተሰራ ምንም ኢቭን ብትሳሳች በቃ አለፊው ብሎ የሚያልፍ ሰው አለ። ያ ማለት እንግዲህ ለምሳሌ ተዋናይ ሆነሽ ስታየው እኔ ነኝ እዛ ቦታ ላይ ተጋፍጬ የምወጣው ወይም በቴሌቪዥን ልታይ የምችለው እኔ ነኝ። ባክግራውንድ ያለ ሰው አይታይም አይደለ? ስህተት እያየሽ ስትናገሪም ያንን ስህተት ወይ ለሰዓታቸው ወይ ለሆነ ነገራቸው ብለው በቃ ይለፍ በቃ ይሁን የሚሉ ሰዎች አሉ። ያ ማለት ያልተማረ ያልኩት ለዛ ነው። ያልተማረ ሰው ለብር ብሎ እዚህ ሙያ ውስጥ የገባ ሰው ሙያውን አያከብርም። ለሰው ስነ ስርዓት ወይም ስርዓት የለውም፣ አያከብርም ሰው። ተምሮ የመጣ ደግሞ ያውቀዋል። ብዙ ነገር ተምሮ ነው የሚመጣው። ስነ ስርዓትን ሙያውን ወዶ አክብሮ ስትማሪ በነገራችን ላይ ሙያውን ታከብሪያለሽ። በፊት የነበሩ ብዙ ያልተማሩ ነበሩ። በፊት በተለይ ድሮ አንጋፋ የሚባሉት አብዛኞቹ ትምህርት የላቸውም። እውቀታቸው በጣም አሪፍ ነው። ዲሲፕሊናቸው ይገርማል። አንዳንዴ መማር ብቻ ብቁ አያደርግም። እኛንን የምንታየው ብለሽኛል። ተዋናይ ነው የሚታየው ፊት ለፊት፣ እዛ ጋር ያለው ክሮ ያ ከጀርባ ነው አይታይም። ግን እኔ ትልቅ ዲሲፕሊን እንደውም አሁን ላይ ያሉት ተዋናዮች ላይ እነሱ ጋር ችግር ያለ ነው የሚመስለኝ። ቀርቶብኛል ስትዩ የማይመጣ ተዋናይ አለ። በጣም ጥቂቶች ናቸው። እሺ መች ልምጣ ምናምን ስልኩን የሚዘጋብሻል። ሙያውን የማያከብር አለ። ፊት ለፊት ሲመጣ አርቴ የኔ ህይወቴ ምናምን ይልሻል። ከጀርባ ግን ፕሮዲውሰርን የሚያደነዝዝ ዳይሬክተርን የሚያደነዝዝ ናስራልኝ የለም። እሱ የኔ ማለት ሌላ ቦታ ነው ያለው ማለት በቅርበት የቱክስ ምድር ስለምናውቃቸው ማለት ጀርባ ካሉት ውጪ አክተሩ ጋር በጣም ትልቅ ችግር አለን ነው። ዋናው አንኳር የሚባሉ ሲን ቀርቶብኝ ከፊልሜ ላይ ናስራልኝ ስለው የለም በቃ ከፈለገ ስልኩን ይዘጋል፣ ከፈለገ አይመቸው ሁሌ አይመቸው። ግን የሚታየው እሱ የሚሰራበት ስራ ነው። ለብሩ ነው እንጂ የሚሰራው ሙያው ወዶት አይደለም። ሙያው ብር ስለሚያመጣለት ነው። አክተሩ ጋር ይሄ ትልቅ ችግር አለ። አንቺ ትክክል ነሽ። ለምሳሌ ስነ ስርዓት ያላቸው አክተሮችም ባክግራውንድ የሚሰሩትም አሉ፣ ስነ ስርዓት የሌላቸውም ደግሞ አሉ አይደለ? በሁለት ነው የሚካፈሉት። ሰዓት የሚያከብሩ አሉ፣ ሰዓት የማያከብሩ አሉ። ለምሳሌ አክተር ነኝ ብሎ አንቺ በምትሰሩት ስራ ላይ ወይ አርፍዶ ይመጣል ከነጨራሹ የሚቀር አክተር አለ አይደለ? እኔ ደግሞ ካየሁት አንፃር ደግሞ ልንገርሽ። ለምሳሌ የሆነ ስራ እየሰራሽ እንደ አክተር ለምሳሌ እኔ ሰዓት ላከብር ይችላል። ለሙያዬ በጣም በቃ ወይ አንብቤ ነው የሚመጣው ያ ሰው ወይም ዳይሬክተሩ የሚፈልገውን ነገር ሊሰራ ይችላል። በዛ ልክ ደግሞ ላልሰራ ይችላል፣ ሰዓት ላላከብር ይችላል። እና ሁሉም በአንድ አይገለጽም፣ በአንድ መፈረጅ ይከብዳል። ለምሳሌ አንቺ የሆነ ስራ ላይ አክተር ቀርቶብሽ ሊሆን ይችላል፣ ስራ ተበላሽቶብሽ ሊሆን ይችላል። እና አንድ አክተር ሲቀር ሙሉ ስራውን ይዞብሽ ይወድቃል። በዛውም ልክ ደግሞ በጣም ጥሩ መልካም ስነ ምግባር ያላቸው ሰዎች አሉ አይደለ? ለብር ብለው የሚሰሩ ሰዎች አሉ። እኔ ያጋጠመኝ ማለት ነው። ለምሳሌ የሆነ ስራ ላይ
በቃ ታዩ ተበላሽቷል እኮ አንተ ስትይው ታዩ በቃ ይላል። በቃ ታዩ የሚልሽ ሰው አለ። ያ ሙያውን አለማክበር ነው። ለብር ብለው የሚሰሩ አሉ፣ ለሙያው ፍቅር ብለው የሚሰሩ ሰዎች አሉ። እሱ ነው ልዩነቱ ነው። ለብር ብለው የሚሰሩና ለሙያው ነው። እሱም ይገነጣሉ እንግዲህ ወደፊት ቃስ እያለን ለብር እያሸሸ ለሙያው ፍቅር ካለችው ጋር ምን እንሰራለን ማለት ነው። የተደሰሽበት ማሄሹ ይሄን ቀን ሳስብ እኮ ፊቴ በደስታ ይፈካል። የምትይው ደስ የሚልሽ ቀን የትኛው ቀን ማለት ነው? ደስ የሚለኝ ቀን ሁለቱም ልጆች የወለድኩበት ቀን። ሁለቱም ልጆች የወለድኩበት ቀን እንደኔ ያ የደስታ ቀን ነው። የእግዚአብሔርን ድንቅ ስራ የምታይበት ነው። 9 ወር ሙሉ በሆድሽ ይዘሽ ሲንቀሳቀስ የነበረን ነገር ወጥቶ ደግሞ ስታዩ የእግዚአብሔርን ድንቅ ስራ የምታመሰግኝበት እግዚአብሔርን በቃ የእግዚአብሔር ድንቅ ስራ የምታይበት በጣም ደስ ይላል። ብቻ ደስ ያለኝ ቀን በህይወቴ ደስተኛ የሆንኩበት ቀን ሁለቱ ልጆች የወለድኩበት ቀን። ያዘልሽበት እኔ እናት፣ አያቶች፣ አጎቶች፣ አክስቶች፣ ጓደኞች ብዙም አውቃቸው ሰዎች በህይወት አጥቻለሁ። በጣም ብዙ። ከዛ ሁሉ ግን ወንድሜ ከዛ ሁሉ ወንድሜ ያጣሁበትን ቀን መስከረም 2 ታናሽ ወንድሜ አጥቻለሁና ያለኔ በጣም መጥፎ ቀን ነው እንጂ ከዚህ በላይም ሌላ መጥፎ ቀን ይመጣል ብዬ አላስብም። መወለድ እንዳለ ማለፍ አለና ታዲያ በህይወታችን አብዛኞቻችን የሚደርስብን ነገር ነው። ይቅርታኝ ነገር ስላነሳሁብሽ እንላፍ እንቀጥል ብዬ ሶሪ በጣም ይሄ በህይወታችን የሚያጋጥመን ነገር ስለሆነ ብዙ ማይችላቸውን ነገር ችለን ዛሬ ሁላችንም እዚህ ላይ ደረስን። እግዚአብሔር በስራው ትክክል ስለሆነ ሶሪ በጣም እግዚአብሔር ይመስገን። ወደ ጨዋታ እንመለስ። ከሙያው ከትወና ውጪ በምን ስራ ላይ ትገኛለች ወይስ ምን ለመስራት ወደፊት አቅዳለች? ምን ሀሳብ አላት እቅድሽ? የራሴውን ቢዝነሶችን መስራት እቅዳለሁ። ኦኬ። ከሙያው ጋር በተያያዘ ወይስ ከሙያው ውጪ? ከሙያው ውጪ። ሙያውም እንዳለ ሆኖ ግን ከሙያው ውጪ ግዴታ ሌላ ስራ ስለሚያስፈልግ የራሴ ቢዝነሶችን ተጨማሪ ለመስራት አስቤያለሁ። ወደፊት እቅድሽ ምንድነው? መዳረሻ ወይ ምን ጋር እንጠብቃት? እስካሁን ኢንተርቪው የማልሰጥበት ምክንያት ምንድነው? በቂ ስራ ሰርቻለሁ ብዬ አላምንም። ማለት ብዙ ስራ ሰርቻለሁ ግን በቂ እኔ የኔን እንዴት ነው እኔ በምፈልገው ልክ አልሰራሁም። በምፈልገው ልክ ራሴን አላገኘሁም፣ ገና አልሰራሁም እና እዛ ትልቅ ደረጃ ላይ አልደረስኩም። ያሰብኩት ወይም የልጅነትን የሆነው ደረጃ ላይ አልደረስኩም። ጋር ትደርሻለሽ። አይወብ ደግሞ እንደምትደርሺ፣ ምክንያቱም በጣም ጠንካራ ነሽ፣ ስማርት ነሽ፣ ጠንካራ ነሽ፣ ጎበዝ ነሽ። ትደርሻለሽ። ማደርሽበት ያደርስሽ። የዚህ ፕሮግራም ዋናው ዓላማ እንደዚህ የተጫወትን ስለ ሙያችን፣ ስለ ህይወት፣ ስለ ሴትነት፣ ስለ ተለያየ ነገር እየተጫወትን የልባችንን ሰው ማመስገን። ይውዬ ያንቺ እስኪ የልብ ሰው አስተዋውቂ። ልቤ ሰው እንግዲህ እንደማት ሆና ያሳደገች ከልጅነት እስከ እውቀት በደስታዬም በሐዘኔ በጥሩም ነገር በመጥፎ አመጻ ካኔ እዚህ ለመቀመጤ ዋናዋ የጀርባ አጥንት ወይዘሮ አለም ፀሐይ ወንድማገኝ እኔ እንደምናት ደግሞ አይሽ አመሰግንሻለሁ። በጣም አመሰግንሻለሁ። እድሜና ጤና ይስጥሽ። ሁሌም ኑሪልኝ። ወይዘሮ አለም ፀሐይ እኛም ምን እዚህ ጋር እንድናያት አድርገሽን እጅግ በጣም እናመሰግናለን። ክቡራን ተመልካቾቻችን ከህይወት ጋር የነበረን ቆይታ እዚህ ጋር ጨርሰናል። ሌላ ጊዜ በሰፊው ይዣት እመጣለሁ። ለዛሬ የነበረን ቆይታ እዚህ ጋር አልቋል። በቅርቡ የጀመረው አዲሱ የልቤ ሰው ሾው ላይ እየመጣችሁ እየተመዘገባችሁ ስለ ራሳችን እየተጨዋወትን የልባችንን ሰው የምናመሰግንበት ነው። ከስር ባለው ቁጥር ላይ ተመዝገቡ፣ ወደኛ ነው። አብረን የልባችሁን ሰው እናመሰግናለን። እርስዎን ብሎ ለመጣ በር ያዝጉበት። ቸር ልቦችን ያብዛልን።
ቸር ቆዩ። አመሰግናለሁ።